የማርቆስን ወንጌል የምታነቡ ሰዎች ቅዱስ ማርቆስ የማርያም ልጅ እንደሆነ ስንቶቻችሁ ታውቃላችሁ? በደንብ አድርጋችሁ ስሙኝ። ነገ ሚያዝያ 30 በዓለ ዕረፍቱ ስለሆነ ስለ ቅዱስ ማርቆስ ማወቅ ያለባችሁን ነገር ልንገራችሁ። በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ቪዲዮን ቤቱ ይጠቅማችኋል። ፎሎ አድርጉት። ቅዱስ ማርቆስ ወንጌላትን ከጻፉት ከአራቱ ወንጌላውያን መካከል አንዱ ነው። ቁጥሩ ግን ከ12ቱ ሐዋርያት ሳይሆን ከ72ቱ አርድእት ነው እና አጎቱ በርናባስ ነው። እንግዲህ በርናባስ ከቅዱስ ጳውሎስ ጋራ ለስብከተ ወንጌል ሲሄድ ማለት ነው አስከትሎት ሄዷል። ያን ጊዜ ወንጌልን እየተማረ አደገ ማለት ነው። ከዚያም ቅዱስ በርናባስ ሲያርፍ ማለት ነው ቅዱስ ጴጥሮስ ሮም በነበረበት ሰዓት የቅዱስ ጴጥሮስ ደቀ መዝሙር ሆኖ ማለት ነው ቅዱስ ማርቆስ ቅዱስ ጴጥሮስ ወንጌልን እየተረጎመለት ወንጌልን ጽፏል ማለት ነው። የማርቆስ ወንጌል የምንለው ማለት ነው እና መጽሐፍ ብቻ ሳይሆን ወደ እስክንድሪያ ግብጽ ማለት ነው ገብቶ በጵጵስና ተሾሞ ወንጌልን በግብጽ አስፋፍቷል። አራቱ ወንጌላውያን የሚመሰሉበት አላችሁ አይደል? በሰው በገጸ ሰብ፣ በገጸ ንስር፣ በገጸ ላይ፣ በገጸ አንበሳ ይመሰላሉ። ታዲያ ማርቆስ በማን ይመሰላል ካላችሁኝ በገጸ አንበሳ። ዘአንበሳ ማርቆስ በአንበሳ ይመሰላል። ለምን ካላችሁኝ አንበሳ ላምን ሰባብሮ የሚበላ እንስሳ ነው። ሐዋርያው ቅዱስ ማርቆስም ወደ ግብጽ ሀገር ወንጌልን ለማስፋፋት ሲገባ ማለት ነው ያን ጊዜ በግብጽ የበላም ቅርጽ የተሰራ ጣዖት ይመለክ ነበር እና ያንን የላም ጣዖት ሰባብሮ ወንጌልን ስላስፋፋ ማለት ነው ዘአንበሳ ማርቆስ ተብሏል ማለት ነው። እና የግብጽ መንበረ ጵጵስናው በማርቆስ ነው፣ መንበረ ማርቆስ ነው የሚባለው። ታዲያ ወደ ኢትዮጵያም ጵጵስናው ከግብጽ ስለመጣ ማለት ነው የጵጵስና ሹመት ከግብጽ ስላመጣን ምን እንላለን? ማርቆስ አባታችን፣ ግብጽ እናታችን እንላለን ማለት ነው። በፖለቲካ አይደለም በሃይማኖት ነው። እሺ። እና የማርቆስ አባቱ አርስጥቦኖስ ይባላል፣ እናቱ ደግሞ ማርያም ትባላለች። ድንግል ማርያም አይደለችም። ልብ አድርጉ። ድንግል ማርያም ሳይሆን ሌላ ማርያም ናት። በመጽሐፍ ቅዱስ እንግዲህ ወደ 8 አይነት ማርያሞች አሉ፣ በስም ሞክሼ የሆኑ ማለት ነው። እና ማርያም ትባላለች። የበፊት ስሙ ማርቆስ ሳይሆን ዮሐንስ ይባል ነበር። በኋላ ነው ማርቆስ የሚለው ስም ይወጣልን ማለት ነው። እንግዲህ በግብጽ ሀገር ወንጌልን አስፋፍቶ ብዙ ምዕመናንን አፍርቶ ማለት ነው ሚያዝያ 30 በሰማዕትነት አርፏል። ሲያርፍም በጣም በብዙ መከራ በወይፈኖች ቀንበር ላያቸው ላይ ተደርጎ ማለት ነው እየተጎተተ በጣም በስቃይ ያረፈ ታላቅ ሰማዕትነትን የተቀበለ ታላቅ ሐዋርያ ነው ሐዋርያው ቅዱስ ማርቆስ ማለት ነው። እና በረከቱ በሁላችንም ላይ ይደርብን። ይገርማችኋል፣ ለእኔ ደግሞ በጣም አባቴ ነው ያሳደገኝ ነውና እስኪ ማርቆስ አባቴ እያላችሁ ጻፉልኝ። ሁላችሁም ኮሜንት ላይ ማርቆስ አባቴ እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስና እንዲማሩበት አድርጉልኝ። እወዳችኋለሁ። ክብር በሉልኝ። እሸቱ ጉዳይ ላንሳላችሁ። እሸቱ ሊታሰር ነው። በባምቢ ጉዳይ ብላችሁ እንዳታስቡ። ባምቢ ከሰሰችው ብላችሁም እንዳታስቡ። የባምቢ ደጋፊዎች ከሰሱትን ብላችሁ እንዳታስቡ። እሸቱን ሊከስ ያለው የኢትዮጵያ አርቲፊሻል ኢንተለጀንስ ነው። ኢንስቲትዩቱ ህጋዊ ዕውቅና ካላቸው ተቋማት ውጪ ማንኛውም ግለሰብም ሆነ ድርጅት በሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀ። የኢንስቲትዩት ኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ እንደገለጹት እስካሁን ድረስ ለማንኛውም የግል ተቋምም ሆነ ግለሰብ የማሰልጠን ፈቃድ አልሰጠንም። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። አዋጅ ቁጥሩ 510/2014 በተሰጠው ስልጣን መሰረት በዘርፉ የማህበረሰቡን የማስተማርና ምቹ ምህዳር የመፍጠር ተልዕኮ ኢንስቲትዩቱ ብቻ ነው። ይሁን እንጂ ከሚቀጥለው ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ መስጠት እንደሚጀምር ዳይሬክተሩ ፍንጭ ሰጥተዋል። ተቋማዊ ፈቃድ ሳይኖራቸው የሀገሪቱን የኤአይ ፖሊሲና ስትራቴጂ ሳይረዱ የሚደረጉ የማሰልጠን ሙከራዎችን ከእውቅና ውጭ መሆናቸውን ገልጸዋል። ህብረተሰቡ ራሱን አደናጋሪ ግለሰቦችን እንዲጠብቅና ለአላስፈላጊ ወጪዎች እንዳይዳረግ ጥሪ የቀረበ ሲሆን ማንኛውም ዜጋ ከዘርፉ ጋር የተያያዙ ጉዳዮችን ማከናወን የሚችለው ከኢንስቲትዩቱ ጋር በመቀናጀት ብቻ መሆኑን ተመላክቷል። የወንጀል ተጠያቂነትን ለማስቀረት ማንኛውም ስልጠና ከመጀመሩ በፊት ህጋዊ ፍቃድ ማግኘት ግዴታ መሆኑን ተቋሙ በድጋሚ አስገንዝቧል። የወንጀል ተጠያቂነት አለበት ብለውታል። ይሄ ማለት ምን ማለት ነው? ይሄ ዜና የተዘገበው ትላንትና ማምሻው፣ ዛሬ ጠዋት ይዩት። ወንድማችን እሸቱ መለሰ የኤአይ ስልጠና ቀጠሮ ሰጥቶናል። በድጋሚ ይሄ ዜና እሱ ነው የሰጠው። እሸቱ መቼም መታሰር ፈልጎ አይደለም።
ወይ መረጃውን አልደረሰው ከሆነ ወዳጆች አድርሱለት። መቼ መሰላችሁ ስልጠናውን የሚሰጠው? ከግንቦት 10 ጀምሮ። ይሄንን ፕሮግራም ስቀርጽላችሁ በ7 ደቂቃ ልዩነት ነው ፖስቱ የተለጠፈው። ይሄ ዜና የወጣው ከ12 ሰዓት በፊት ነው። ማህበራዊ ሚዲያ ሞኔታይዝ እንደሚያደርጉ ወይ ደግሞ ይሄንን መረጃ ያልደረሰው ከሆነ አጋሩት፣ እንዳይታሰር ንገሩት። ለእሸቱ አጠገቡ የምትገኙ የቅርብ ጓደኞች ሆናችሁ ይሄንን ምላችሁ። በመጨረሻ ኮፒ ሊንክ አድርጉልኝ ይህንን ቪዲዮ ተወዳጆች። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንደሚታወቀው ከዚህ በፊት በኢትዮጵያ ታሪክ ውስጥ እንቁ የሚባል ታሪክ ያላት ቤተክርስቲያን ነበረች። እንደ ወርቅ የምታብረቀርቅ እንደ እንቁ የወጣች ቤተክርስቲያን ነበረች። ደርግ መጥቶ በ1974 ግሪጎሪያን ካላንደር ማለት ነው ቤተክርስቲያናችንን እስከደፈረበት ጊዜ ድረስ ያሉ ረጅም ዘመናት የኛ ቤተክርስቲያን ደምቃ የታየችበት ዘመን ነበረ። አገር እየመራችበት እርግጥ መሃል ላይ በነ ዮዲት ጉዲት በነ አጼ ሱስንዮስ በዘመነ መሳፍንት በነ ግራኝ ጊዜ እርግጥ ከባድ ችግርና መከራ ላይ ወርቃም ነበረ። ይሄ ይታወቃል። ከዚያ ውጭ የኛ ቤተክርስቲያን የአገር ባለውለታ ነች። ኢትዮጵያ ለምትባለው አገር ቁጥርን የሰጠች ነምበር የሰጠች ኢትዮጵያ ለምትባለው አገር ቀለምን በጥብጣ ዕውቀትን ያስተማረች ኢትዮጵያ ለምትባለው አገር ጥበብ ሰርታ ካላንደር ሰርታ የሰጠች ቤተክርስቲያን ነች። ካላንደር ኢትዮጵያ የራሷ የሆነ ካላንደር የላትም። የኛ ነው ካላንደሩ፣ ቁጥሩም የኛ ነው። አይገርማችሁ? አይገርም? ኢትዮጵያ ለምትባለው አገር እሴትን፣ ትራዲሽንን፣ ሀቢትን፣ ከልቸርን፣ ከስተምን ሰርታ የሰጠች ቤተክርስቲያን ነች የኛ ቤተክርስቲያን። ኢትዮጵያን ያለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማሰብ ማለት ጭው ያለ በረሃ ላይ ለብቻ መኖር ማለት ነው። አይታሰብም። ነገስታትን እየቀባች አገርን ስታስተዳድር የነበረች ቤተክርስቲያን ነች የኛ ቤተክርስቲያን። አሁን ዛሬ ወደቀን፣ የማንም መጫወቻ ሆነን፣ አባቶቻችንም ከዱን፣ ትውልዱም ብኩን ትውልድ ሆነ። ቤተክርስቲያኑን የማያቅ ብኩን ጄኔሬሽን ተፈጠረ። ምን ያደርጋል? ይሄ ያንገበገበኛል። ይሄ ነው የሚያንገበግበኝ ዛሬ እኔ። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደምቃ ለዘላለም ትኑር። ይሄ የሚያናዳችሁ ምናምን ሰዎች አላችሁ። አዝናለሁ በጣም። ምንም ላግዛችሁ አልችልም። አጥባ የምትቀብረኝ ቤተክርስቲያን ነች። ለሷ ነው የምኖረው። ኮፒ ሊንክ አድርጉልኝ። ሰላም ክርስቶስ ከእናንተ ጋር ይሁን። እኔ እንደውም እምነትም የለኝም ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም።